ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በጌታ የተወደዳችሁ የቃሉ ይናገር የዩቲዩብ ቻናል ተከታታዮች እስከ ዛሬ በማስተላልፋቸው መልእክቶች በተለይም መንፈሳዊ ይዘት ብቻ ላይ ያተኮሩና ስለ ሕይወታችን፣ ስለ አገልግሎታችን፣ ስለ ነፍስ ምግብ፣ ስለ አስተምሮ የሚመለከቱ ብቻ የተላለፉ ይመስለኛል። በማስታወቂያው ላይ እንደተመለከታችሁት አንዱ የቃሉ ይናገር ዋና ዓላማ ቃሉ ስለ ማህበራዊ መስተጋብርም የሚናገር ክፍል እንዳለው በማስታወቂያው የተመለከታችሁ ይመስለኛል። ስለዚህ ከዚህ ሰዓት ጀምሮ በቃሉ ይናገር ስር ክርስትናና ህብረተሰብ የሚል ክፍል የተከፈተና የተለያዩ አጫጭር መልእክቶች የሚተላለፉበት ክርስቲያኖች ከሌሎች ጋር ስለሚኖራቸው መስተጋብር የሚያወራ የሚናገር ክፍል ይኖረናል። እንድትከታተሉ በትህትና እጋብዛለሁ። በዚህ ትምህርት ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ከዚሁ ጋር ስህተት ካገኛችሁ በሌላ ሳታሳብቡ ለእኔና ለእኔ ብቻ በውስጥ መስመር እንድታስተላልፉ ወይም በኮሜንታችሁም ላይ ብታስቀምጡ ቅር አይለኝም። የሆነ ነገር ጥቅም ካገኛችሁ ግን እግዚአብሔርን እያመሰገናችሁ ለሌላም እንድታጋሩ በጌታ ፍቅር እጠይቃችኋለሁ። ጌታ ይባርካችሁ። ወደ ትምህርቱ እንሄድ። ክርስትናና ህብረተሰብ። እንግዲህ ክርስትናና ህብረተሰብን ከማውራታችን በፊት እንደ መግቢያ ትንሽ ስለ ሃይማኖት ብንናገር ጥሩ ይመስለኛል። ሃይማኖትና ህብረተሰብ ከሚለው ብንጀምር ለአጠቃላይ ገጽታ ጥሩ አንድምታ ይኖረናል ብዬ አስቤያለሁ። ሃይማኖት የሚለው ቃል እምነት ከሚለው መሰረታዊ ሐሳብ የወጣ ሲሆን የሰው ልጅ በሐሳብ፣ በኑሮ እንዲሁም ስለ ወደፊት ተስፋ ከአቅማቸው በላይ ለሆነ ሁሉ ነገር የበላይ ኃይል ወይም ፈጣሪ እንዳለው በምናቡና በህሊናው ምስክርነት የሚያረጋግጥበትና የሚደገፍበት የህይወት ዘይቤ እንደሆነ ብዙዎች ይስማማሉ። በዚህ እሳቤ ሁሉም የሰው ልጆች የበላይ ኃይል ካሉት ዘንድ በተፈጥሮ ከሚገኝ ጥቅሞች ማለትም ብርሃን፣ ሙቀት፣ ንጹህ አየር፣ ዝናብ ወዘተ ምርትና ምርታማነትን የተለያዩ ጥቅማ ጥቅሞችን ለመቋደስና ከእርምጃዎቹም ወይም ተፈጥሯዊ ጉዳቶች ማለትም እንደነ ቸነፈር፣ ጎርፍ፣ ሰደድ እሳት፣ እሳተ ገሞራ፣ ማዕበል፣ አውሎ ነፋስ ወዘተ ከሚመስሉት አደጋዎች ለመትረፍ በራሱ ላይ አምላክ አድርጎ በመሾም በቀረጸውና እስከ ጊዜው በተገለጠለት የእውቀት ልክ መሰረት በመፍራት በመታዘዝና ከተቻለም በስግደት ለዛ የበላይ ያለውን አክብሮት ለመግለጽ የቻለውን ጥረት ሁሉ ያደርጋል። ይህ አምላክ ለሆነለት የበላይ አካል ለፈጣሪ ወይም ለበላይ ኃይል የሚደረገው የአክብሮት ተግባርና ስርዓት መታዘዝን ጨምሮና ፍርሃት በሃይማኖት ቋንቋ ወይም አጠራር አምልኮ ይባላል። እንግዲህ ከላይ እንደጠቀስነው የበላይ ኃይል ወይም አምላክ ለዛ ኃይል መታዘዝን የሰው ልጅ ሲያስብ የአምላክ ትእዛዛት ብሎ በሐሳቡ ከልምድ በማሰላሰልና በመያዝ ወይም የተጻፈ መመሪያዎች ካሉ በመከተል አምላኩን ለማስደሰት ጥረት ያደርጋል። በዓለማችን ላይ ካሉት ብዙ ሃይማኖቶች ውስጥ
ክርስትናና እስልምና በታሪክ ቀደምትነት ስለሚያመልኩት አምላክና ትእዛዛቱ እንዲሁም የአምልኮ መሪህ የተጻፈ ጥራዝ መጽሐፍ አላቸው። ይህም ማለት ክርስቲያኖች ወይም ክርስትናን የሚከተሉ መጽሐፍ ቅዱስ አላቸው። እስላሞች ወይም የእስልምና ሃይማኖትን የሚከተሉ ደግሞ ቁርአን የሚባል መጽሐፍ አላቸው። በሁለቱም ሃይማኖቶች እነዚህ መጻሕፍት መለኮታዊ ሐሳብና ትእዛዝ ያለባቸው ቅዱሳት መጻሕፍት በመባል የሚታወቁ ሲሆን ስህተትን ለማረምም ከአምላክ ጋር ተስማምቶ ለመኖር እንዲሁም የተሻለ ግብረ ገብነትን በማህበረሰቡ ውስጥ ለማስተማር የመጨረሻ ማመሳከሪያ ወይም በእንግሊዝኛው አጠራር አልቲሜት ሬፈረንስ መጽሐፍት ተደርገው ይቆጠራሉ፣ ደግሞም ናቸው። ሁለቱም የህብረተሰብ ክፍሎችና ሃይማኖት ተከታዮች እየተገለገሉበትም ይገኛሉ። በዚህ ሁሉ ስር ሃይማኖትና ህብረተሰብን ከማየት ጎን ለጎን ሰው በፈጣሪ እንዴት ይታያል የሚለውን ትንሽ ልበል። በመጽሐፍ ቅዱስም ምናልባትም በጥልቀት ባላውቅም በቁርአንም ሊገለጥ ይችላል፣ አላውቀውም። እነሱ የበለጠውን ማብራራት ይችላሉ። በፈጣሪ አይን የሰው ዘር ሁሉ መገኛና ምንጭ አንድ እንደሆነ መጽሐፍ ቅዱስ ይናገራል። እንደ መጽሐፍ ቅዱስ ሐሳብ የሰው ልጅ የእግዚአብሔር ወይም የፈጣሪ መልክና አምሳል ስላለውና የበላይነት ወይም የገዥነት ባህሪንም ፈጣሪ አምላክ ስላካፈለው በሌሎች ፍጥረታት ሁሉ ላይ ገዥና ተንከባካቢ ተደርጎ ዕውቅና ተሰጥቶታል። ክርስቲያኖች ይህንን ከኦሪት ዘፍጥረት ምዕራፍ 1 ከቁጥር 27 እስከ 28 በማንበብ ማረጋገጥ የሚችሉ ይመስለኛል። ከዚህም የተነሳ በፈጣሪ የተፈጠሩ ስፍር ቁጥር የሌላቸው ማለትም ከማይታዩ ፍጥረታት እስከ ግዙፋን አውሬዎች እንዲሁም የጠፈር አካላት ይልቅ ሁለቱም ቅዱሳት መጻሕፍት ከ90 በመቶ በላይ የሚናገሩትና የሚያስተምሩት በሰውና በሰው እንዲሁም በሰውና በፈጣሪ ወይም እግዚአብሔር መካከል መኖር ስለሚገባው መስተጋብርና ዝምድና ነው እንጂ ሰው ከሌሎች ፍጥረታት ጋር መኖር ስለሚገባው መስተጋብር የሚናገረው በአንጻራዊነት በጣም አነስተኛ ነው። አሁንም ከሁለቱ መስተጋብሮች ትኩረት የተሰጠው ደግሞ የሰው ልጅ ከሰው ጋር የሚያደርገው ግንኙነት ሁሉ በፈጣሪ ዘንድ ለሚኖረው ተሰሚነትም ሆነ ዝምድና ቀጥተኛ ግንኙነት እንዳለው ቅዱሳት መጻሕፍት ይናገራሉ። ለምሳሌ በአይን የሚታየውን ወንድምህን ብሎ ቃሉ ሲናገር የማይታየውን ለማክበር የሚታየው ጋር ያለው መስተጋብር እንደ ቅድመ ሁኔታ እንደሚያዝ ቅዱሳት መጻሕፍት በተለያየ መልኩ ያስተምሩናል። አንዳንድም እንደ ቅድመ ሁኔታ ያስቀምጣሉ። ለአገልጋዮች አንዳች በወንድሜ ላይ ቢኖር ብለው አገልጋዮችም ከአገልግሎታቸው በፊት እቤት በሰፈር ከሰው ጋር ያላቸው ያልተቋጨ ነገር ጨርሰው በንጹህ ሕሊና እንዲቀርቡ እንደ ቅድመ ሁኔታ የሚቀመጥበት ሐሳብ በሁላችን ዘንድ ይታወቃል። ጌታችንም ኢየሱስ ክርስቶስ ይህንን አጽንቶ ነው ያስተማረው። እንግዲህ ይህን ትምህርት ሳቀርብላችሁ እኔ ክርስቲያን ነኝ። ስለሆነም ከዚህ በኋላ የማቀርብላችሁ መልእክት የሚያተኩረው በክርስትናና ማህበረሰብ ላይ ነው። የሙስሊም ወገኖች ስለ እስልምናና ማህበረሰብ የበኩላቸውን መልካም ሐሳብ እንደሚያቀርቡ አልጠራጠርም፣ ደግሞ ያደርጋሉ። ስለዚህ ከዚህ በታች የሚያቀርበው ሐሳብ ሙሉ በሙሉ የሚያተኩረው ክርስትናና ህብረተሰብ፣ ከዛም ውስጥ ወደ አጭር ርዕስ ስናደርገው ቤተ ክርስቲያንና ማህበረሰብ፣ በተለይም የአካባቢ አጥቢያ ባለበት ህብረተሰብ ውስጥ መኖር ስለሚገባውና ማሳደር ስለሚገባው ተጽዕኖ ቅዱሳት መጻሕፍት የሚናገሩትን አጠር ባሉ ቋንቋና ቀለል ባለ ቋንቋ ለመናገር እሞክራለሁ። በመጀመሪያ ቤተ ክርስቲያንና ማህበረሰብን ከማየት በፊት
የቤተ ክርስቲያን ተልእኮን ማወቅ አስፈላጊ ይመስለኛል። በሀገራችን ኢትዮጵያ አምልኮ የሚካሄድበት የጸሎት ቤትን ቤተ ክርስቲያን ብሎ መጥራት የተለመደ ነገር ነው። የሁሉም አብያተ ክርስቲያናት ሊቃውንት የሚስማሙበት ግን ቤተ ክርስቲያን ማለት ሕንፃ ወይም የተገነባ ቤት ሳይሆን በመንፈስ ቅዱስ ድጋፍ በወንጌል ቃል አምነው የተጠመቁ የእግዚአብሔር ልጆች ስብስብ ወይም ማህበር ናት ተብሎ ይተረጎማል። ከዚህ የተነሳ እነዚህ የቤተ ክርስቲያን አባላት የሆኑ ሁሉ ማለትም ሕፃን፣ ወጣቶች፣ ወንድ፣ ሴት፣ የተማረ ያልተማረውንም ሁሉ የሚያጠቃልል በመሆኑ የዘር፣ የቋንቋ፣ የጾታ፣ የትምህርት ደረጃ ወዘተ በአማኞችና በሰዎች መካከል ልዩነት መፍጠር እንደማይችሉ መጽሐፍ ቅዱስ አጥብቆ ያስተምራል፣ ደጋግሞም ይናገራል። ለዚያ ጳውሎስ ለገላትያ ሰዎች የላከውን መልእክት ማንበብ ትችላላችሁ። ገላትያ 3 ከ27 እስከ 28። የእምነታቸው መሰረትና መመሪያቸውም አንዱ መጽሐፍ ቅዱስ ነው። ስለዚህ ሁሉ ሐሳባቸውና ተልእኳቸው የሚቀዳው ከመጽሐፉ መሆኑ ነው። ደግሞም የወንጌሉ ቃል ማጠንጠኛ የሆነው የእግዚአብሔር ፍቅር ስለሆነ አማኞች ሁሉ በሚኖሩበት ህብረተሰብ ውስጥ ከፍቅር ከሚደረግ አገልግሎት የተነሳ ባሉት ግንኙነቶችና መዋቅሮች ሁሉ ምስጋናን ከሰው ወይም ከሆነ ድርጅት ሳይጠብቁ ለፍትህ መቆምና መጮህ የማያቋርጥ ተግባራቸው እንደሆነ በእውቀት ደረጃ ያውቃሉ። ከዚህ የተነሳ ያለማንም ቀስቃሽነት ለሚኖሩበት ቁሳዊ አካባቢም ሆነ ማህበረሰብ የደህንነት ጥበቃ ከፈጣሪ ዘንድ ኃላፊነት የተቀበሉ መሆኑን ለአንድ አፍታም ቢሆን አይዘነጉም። ምክንያቱም መልካም መሆኑን እያወቀ የማያደርግ ሁሉ ታዝበን ከማናደርገው እኩል ከመጽሐፍ ቅዱስ ጥቅስ ብቻ ሳይሆን በተፈጥሮ ግብረ ገብም ወይም በሞራል ህግም እንደ ኃጢአት የሚቆጠር በመሆኑ ነው። ምክንያቱም ሐዋርያው ያዕቆብ በመልእክቱ በ4ኛው ምዕራፍ ቁጥር 17 ላይ እንዲህ ብሎ ይናገራል። እንግዲህ በጎ ማድረግን እያወቀ የማያደርግ ሰው ኃጢአት ይሆንበታል። ምንድነው ኃጢአት የሚሆንበት? አለማድረጉ፣ ማወቁ አይደለም፣ አለማድረጉ ኃጢአት ይሆንበታል ብሎ ያሳስበናል። ስለዚህ ቤተ ክርስቲያን በቤተ እምነቷ እንደ ፈጣሪ ውክልና ተቋም በመሆን ላለችበት ማህበረሰብ የሚጠበቅባትን በተገቢው መንገድ እንዳትወጣ እስካሁን ካስተዋልናቸው እናንተም ካያችኋቸው የሚገዳደሯት በዘመናት ውስጥ ፈተናዎች እንዳሉ ግልጽ ነው። ስለዚህ ይህንን አደራ እንዳትወጣ የሚገዳደሯትና በዘመናት በተለያዩ ፈተናዎች ውስጥ እንዳለፈች ደግሞ የቤተ ክርስቲያን ታሪክ ይነግረናል። ዛሬ በዘመናችንም የቅርጽ ወይም የይዘት መልኩ ይቀይር ይሆናል እንጂ ቤተ ክርስቲያን በማህበረሰብ ውስጥ መለኮታዊ ሐሳብን እንዳታገለግል የሚያደርጉ አንዳንድ ውስጣዊና ውጫዊ ፈተናዎቿን በአጭር ጽሑፍ ለመጠቆም ይሞክራለሁ። ከዚህም ትምህርት ከወሰን ለሌሎችም እንደ ክርስቲያን አክሽናችን፣ ዝምድናችንና መስተጋብራችን የሚቀይር ትንሽ መልእክት እንደምናገኝ አልጠራጠርም። ለዛሬው ቪዲዮ እዚህ ጋር እናበቃለን። ረጋ ብላችሁ ስላዳመጣችሁኝ እግዚአብሔር ይባርካችሁ። እግዚአብሔር ሰላሙን ያብዛልን። እወዳችኋለሁ። እግዚአብሔርም ይወዳችኋል። ተባረኩ።